አመሰግናለሁ ዲ ደግሞ ናፍቀሽኝ ነበር ጠፋሽኩ ኧረ አልጠፋሁም አሁን ደግሞ መጥቻለሁ ደግሞ ዘቀይሜሻለሁ አሞኝ ሳትጠይቂኝ ኧረ ጠይቄሻለሁ የዛን ደግሞ ስለነበር አታስታውሽም እንጂ ስቀልድ ነው ዲ ሲንደሬላ በጊዳንጊ ወንድሜ ምነው ዝም አልክ አታወራም እንዴ ሲንደሬላ ስለናፈቀችሽ በደንብ ተጫወቱ ብዬ እኮ እሺ እንጫወታለን በቃ እኔ ልሂድ እናንተ ተጫወቱ የኔ ወደ ሲንደሬላ ምን የደበረሽ ትመስያለሽ አይ ውዴ አልደበረኝም እኔ ልታሽ ነው ከወንድሜ ጋር ተጣልታችሁ ነው አይደል ኧረ ውዴ አልተጣላንም አሁን ገባኝ እንተሽ ነው አይደል በማን ቀናሁት ወንድሜ አዲስ ወንድምና አብሮ አደግ ስላገኘ ነው አዎ ወንድምሽ ረስቶኛ ሌላ ሰው ሲያገኝ በዛ ትንሽ ተናድጄ ነው ፍሪዝ ወይ ማታስ ደግሞ ሜሴጅ በረሮ ጠፋሁብሽ አይደል ወንድሜ ደግሞ እንደናፈኩሽ ነግሮኛል ኧረ እንደው እዛው በቀረሽ ጭራሽ ካልጠፋ ሰው አንችል ነው በአሁኑ ግን አንድ አስማት ላሳይሽ ነው የመጣሁት አንቺ ራሱ እኮ አስማት ነሽ አሁን ምንድን ነው የምትይኝ አሁን ላሳይሽ አንድ አይንሽን ጨፍኝ አይ አልጨፍንም ምን ልታደርጊኝ ነው ምንም አላደረግሽም አይ ካልሽ ግን ለአያቴ ነው የምናገረው አስቢበት እሺ በቃ እንጂ ሴትዮ ከምትነሳብኝ እሺ መጣ እችን ተንከሲስ ልጅ እባክህ አንተ ጠብቅልኝ የሰው መሳቂያ እንደማታደርገኝ ተስፋ አደርጋለሁ ደሞስ እስከ መቼ እፈራታለሁ ጀግና መሆን አለብኝ ባሮክ እዚህ ምን ትሰራለህ አንቺ ጋር መጥቼ ነው ግን ደግሞ ተኝተሻል እስክትነቂ ቁጭ ብዬ እየጠበኩሽ ነበር ናቅቻለሁ አሁን በቃ ብቻዬን ነበርኩኝ ከዛ መጣሁ ለምንድን የደበረክ አላውቅም ግን የሆኑ ነገሮችን የምረሳበት ነገር አስቢ እስቲ እናተኛ አንድ ቆንጆ ታሪክ ልንገርክ ታሪክ እንዴት እኔ ሲከፋኝ እና ዛራ ታሪክ ስትነግረኝ ነው የምረሳው እና ደግሞ አንተ ላይ ሊሰራ ይችላል ብዬ አሰብኩኝ አቶ አምናን በሚያዘጋጃቸው ፕሮግራሞች ላይ አቶ ካርታንን ብዙ ጊዜ አይቼዋለሁ ግን ይህን ያህል ቅርበት ያላችሁ አልመሰለኝም ኧረ እኛ ከዛም በላይ ነን የነገሮች አለመመቻቸት ነው በጣም ደስ ይላል አቶ አምናን ግን እንዴት ነው ተረጋጋ አዎ የተፈጠረውን ነገር እንዳልተፈጠረው እያሰብን ነው ግን ይህ ነገር እንዴት ሊፈጠር ቻለ እኔ ስለ ሁኔታው ጥልቅ ናን በአሁን ሰዓት ከባድ ችግር ውስጥ ገብቷል እንግዲህ ያላሰበውና ያላቀደው ነገር በህይወቱ ላይ እየደረሰ ይገኛል ያም ደግሞ ምንድነው ካላችሁ ከዚህም በፊት እንግዲህ ህይወቱን ያጠፋው ሰው ቪዲዮን እንዳለ ያቺ እንግዲህ ወንበዴዋ ልጅ ሁሉን ነገር ይዛበታለች ማለት ነው በዚህ የተነሳ እንግዲህ በጣም እንደተናደደና ያው ነገሮችን ሁላ እንዳይፈናፈን አድርገዋለች ማለት ነው በጣም ነው የሚያመው በነገራችን ላይ እንግዲህ አንዳንዴ ሳይታሰብና ሳይታቀድ የሚሰራ ነገር የዚህ ነገር መስዋዕት እንደሚያስከፍል ሁላችንም እየተረዳንና እያገናዘብን እንገኛለን ማለት ነው ቤተሰቦቼ በጣም ቤተሰቦቼ በጣም የሚያሳዝን ነገርና ልብ የሚያንጠለጥል ነገር እንግዲህ በአሁን ሰዓት ኃይለኛ ከባድ ውስጥና ችግር ውስጥ ገብተው ይገኛሉ ማለት ነው እንግዲህ ጓደኛው የልጅነቱ ጓደኛ ይሄንን ነገር ሁሉ ነገር ታውቃለች እሷም ባላ ባቅሟ እየረዳችሁ ትገኛለች ግን የምትረዳው እስከመቼ ድረስ ነው ከተባለ በጣም ከባድ ነው የምትረዳው የሷ ሐሳብ እስከተሳካላት ድረስ ብቻ ነው እንጂ ወይ የሱን እንትን ፈልጋ አይደለም የምትረዳው ምክንያቱም ለጊዜው ከሱ ጋር ፍቅረኝነቱ አብሮ እንዲቀጥል አብሮ እንዲሄድ ነው እንጂ ወይንን አምናንን አዝናለት ሳይሆን እዛ ቤት ውስጥ ለክፋት የማትሰራ የምታዝንለት ብሌንና ብሌን ብቻ ነች ሌሎቹ ሁላቸውም የራሳቸው ነው ለራሳቸው ብሎ ነው ያንን ነገር የሚሰሩት ማለት ነው አንድ ለውለታ ብለው ወይ ደግሞ ሁለት የራሳቸው ምክንያት ብቻ ስላላቸው ያንን ነገር እያደረጋሉት ማለት ነው እንግዲህ ስለዛም ቤተሰቦቼ በጣም የሚያሳዝንና ልብ የሚሰብር ነገር ማለት ነው አምናን በአሁን ሰዓት እንግዲህ በፖሊስ መያዙ የማይቀር ጉዳይ ነው ያ ሰውም እንግዲህ ምክንያቱም የራሱ የሚፈልገው ነገር ሊኖር ይችላል
እንግዲህ ከባድ ነው። ከዚህ ወደ የበለጠ የሚሰራው የሚደረገው ነገር ማለት ነው። ቤተሰቦቼ ፈጣሪ እንግዲህ ከእንደዚህ አይነት ነገር ክፉ ነገር ይሰውራችሁ ነው የምለው ማለት ነው። ጋይስዬ ከባድ ነው የእውነት ልብ ይሰብራል ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ማለት ነው ጋይስዬ። እና ምላችሁ ነገር ምንድን ነው? እኔ በጣም ነው ለጊዜው እያዘንኩለት ያለው ማለት ነው። አምናን ያው ብዙ ነገር እንደምታውቁት አምናን የሚያደርገው ነገር ከባድም ቢሆንም የሚያናድር ነገር ባረግም ግን ደግሞ በጣም ደግሞ ውስጡን የሚያሳዝን ነገር የሚያደርግ ነገር አለ ማለት ነው። ገባችሁ አይደለም? ብዙ ነገሮች የሚያሳዝኑና ልብ የሚሰብሩ ነገሮች አሉ ማለት ነው። እንግዲህ በአሁን ሰዓት በጣም የሚያሳዝንና ልብ የሚሰብረው ነገር ምንድን ነው ካላችሁኝ፣ በጣም የሚደብረው ነገር ምንድን ነው እንግዲህ እንትና ብሌን በጣም በሚያሳዝን ነገር ከወንድሙ ጋራ እሱ ጋር ያጣችውን ቦታ ወንድሙ ጋራ እያገኘት ይገኛለች። ይሄ ደግሞ በጣም ከባድ ነገር ነው። በነገራችን ላይ ያስባችሁታል? ከአንድ ሰው ሄዳችሁ ከአንድ ሰው ጋራ ስትሆኑ በጣም ነው የሚከብደውና አሁን አምናን እየቀለጠ ይገኛል ማለት ነው። አምናን በጣም በቅናት ውስጥ ነው። በጣም እየቀና የሚያደርገው የሚጥለው የሚያነሳው ነገር ግራ እየገባው ይገኛል ማለት ነው። እንግዲህ ምንም ነገር ልንተባበረው አንችልም። አምናን በእርግጥ በብሌን ላይ ያደረገው ነገር የማይደረግ ነገር ነው። እውነቱ ስንናገር በጣም የሚያስጠላ ነገር ነው ያደረገው። ከምታስቡ በለጠ የሚደብር የሚያሳዝን ነገር ነው ያደረገው። ማድረግ የማይገባውን ነገር ማለት ነው። ሰማችሁ? ማድረግ የሌለበትን ነገር ማለት ነው። እና አሁን ላይ እሷ ከብሌን ጋራ ብትሆን ከወንድምየው ጋራ ብትሆን ይገባታል ብዬ ነው የማስበው። ምክንያቱም ያን ሁላ ካደረጋት በኋላ ያን ሁላ በደል ካደረሰባት በኋላ ዛሬ አምናን ከሷ ጋራ ቢቀጥል ባይቀጥል ምንድነው ፋይዳው? ምንድነው የሚጠቀሙ? ጥቅም አለው ብዬ አላስብም። ስለዛን በአሁን ሰዓት አምናን የእጁን አግኝቷል ብዬ አስባለሁ። እንግዲህ ወደፊት ካላስተካከለ፣ ወደፊት ይቅርታ ካልጠየቀ ብሌንን ለዛው ይቅርታውን ከተቀበለችው ይቅርታውን በጠየቅ በጣም አሪፍ ነው፣ የተመረጠ ነው ብዬ ነው የማስበው። አለበለዚያ ግን ይቅርታውን ካልጠየቀ፣ ይቅር ካላለ፣ ይቅርታ ካልጠየቀ ምንም ፋይዳ የሌለው ባዶ አስተሳሰብ ነው ያለው ማለት ነው። ምክንያቱም ይቅርታ መጠየቅ አለበት። አለበለዚያ ግን አይዶን ኬር ምንም ፋይዳ የለውም ማለት ነው ቤተሰቦቼ። ስለዛን የምላችሁ ነገር ምንድነው? ለቪቲ አዲስ ሆናችሁ ላይክ እና ሼር ያደርጋችሁ እንድታበረታቱኝ አሁንም ስነግራችሁ ከእንደዛ የስሜተኛ የሆነ ነገር አምናን ወጥቶ ቆም ብሎ ራሱ አስቦ ምን እያደረግኩ ነው ብሌን እኔ ምን እየፈጸምኩ ነው የሚለውን ነገር ቢያስብና ቢረዳ በጣም ቆንጆ ነው ብዬ ነው የማስበው ቤተሰቦቼ። እንግዲህ ያው ፈጣሪ ለሁላችንም ልቦና ይስጠን። በእርግጥ ሁላችንም ስህተተኛ ነን። ሰው ስንባል እንሳሳታለን። ሰው ስንባል ብዙ ነገር በህይወታችን ላይ ሊከሰትና ሊደረግ ይችላል። ግን ደግሞ ያው ሁሉን ነገር በመጣው ነገር መቀበል ጥሩ ነው ብዬ ነው የማስበው ቤተሰቦቼ። ካልሆነ አልሆነም ከሆነ ሆነ ነው። በአሁን ሰዓት እንግዲህ ብሌን ከአቶ አምናን ህይወት መውጣትና መውጣት ብቻና ብቻ ነው የምትፈልገው። ለምን ካላችሁ በቃ አንዳንዴ ይደብራል። አንዳንዴ ሁሌ ሰዎችን መጠበቅ ሁሌ ገባችሁ አይደለ? እናንተ ለፍቅራችሁ መስዋዕት ትከፍላላችሁ። እናንተ ከነገ ዛሬ ይቀየራል እያላችሁ ስትጠብቁ እሱ የበለጠ ጭቃ ውስጥ ገብቶ ስታገኙ በጣም ነው የሚሰማችሁ ከምታስቡ በለጠ። ምክንያቱም ሰው እስከሆነችሁ ድረስ እውነቱን ስነግራችሁ ልባችሁ ይሰበራል ማለት ነውና ለማንኛውም ሰው ልጅ ሰው ነውና ስለ ሁሉ ነገር ማስተዋል በጣም ቆንጆ ነው ብዬ ነው የማስበው ማለት ነው። ቤተሰቦች ነገሮችን ሁላ
የራሳችን ሰዎች ደግሞ ባንጎዳ የራሳችን የሆነውን ነገር ደግሞ ባንበድል የተመረጠ ነው። ገባችሁ? ስለዛን እንደዚህ መሆን አለበት ብዬ ነው የማስበው። እኛ ኢትዮጵያኖች ችግራችን የኛ ሆኖን ነገር ነው የምንበድለው፣ የኛ ሆኖን ነገር ነው እንትን የምናደርገው፣ ሰዎችን የምንጎዳው። ስለዛን ይሄ መሆን የለበትም እላችኋለሁ። ለማንኛውም ላይክ እና ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ።